በስፖርት ታሪክ ውስጥ እጅግ ዘግናኝ የሆነውን ምስል አስቡት። አንድ የቡድን አባል በጀግኖቹ ተከቦ ንጹህ የወርቅ የዓለም ዋንጫን ወደ ላይ ከፍ አድርጎ ሲያሳይ፣ ይህ የድል የመጨረሻው ማረጋገጫ ምልክት ነው። ነገር ግን በዚህ በወርቅ በተለበጠው ዋንጫ ውስጥ አብዛኛው ደጋፊ ፈጽሞ የማያውቀው አንድ ትልቅ ምስጢር ተደብቋል። በመጀመሪያ እስኪ ስለ ወርቅ ክብደት እናውራ። ዋንጫው የተሰራው ከእውነተኛ 14 ካራት ወርቅ ነው። ወርቅ ደግሞ በጣም ጥቅጥቅ ያለና እጅግ ከባድ ብረት ነው። ይህ ዋንጫ ከውስጥ እስከ ውጭ ሙሉ በሙሉ ድፍን ወርቅ ቢሆን ኖሮ ክብደቱ ወደ 73 ኪሎ ግራም ገደማ ይሆን ነበር። ለ2 ሰዓታት ያህል ደክሞት ከተጫወተ በኋላ የአንድ ሀገር አምበል ይህን ክብደት ያለው ነገር ብረት ከራሱ በላይ ከፍ አድርጎ ሲያከብር ይታያቸዋል። ፈጽሞ ሊሆን የማይችል ነው። እውነታው ግን ምንድነው? ዋንጫው ከውስጥ ባዶ ወይም ፎጣ ነው። ትልቅና ሙሉ መስሎ እንዲታይ ግን ክብደቱ 6 ኪሎ ግራም ብቻ እንዲሆን ተደርጎ በጣሊያን ባለሙያዎች በጥበብ የተሰራ ድንቅ ስራ ነው። ተጫዋቾቹ ወገባቸውን ሳያወልቁ በቀላሉ አንስተው እንዲያከብሩበት የተሰራ የወርቅ ቅርፊት ነው። ነገር ግን ከውስጥ ባዶ ስለሆነ ብቻ ርካሽ ነው ማለት አይደለም። በዓለም ዋንጫው ዝናና ክብር ምክንያት የዚህ ዋንጫ ከ20 ሚሊዮን ዶላር በላይ ይገመታል። ይህም በዓለም ስፖርት ታሪክ ውስጥ ውድ ዋንጫው ያደርገዋል። ሆኖም የቴሌቪዥን ካሜራዎች የማያሳዩን አንድ ትልቅ ሚስጥር አለ። ተጫዋቾቹ ያንን እውነተኛ የወርቅ ዋንጫ በእጃቸው የሚይዙት ለጥቂት ደቂቃዎች ብቻ ነው። ደስታው አብቅቶ ከስቴዲየም እንደወጡ የፊፋ ባለስልጣናት እውነተኛውን ዋንጫ በሚስጥር ተረክበው ስዊዘርላንድ ወደሚገኝ ከፍተኛ ጥበቃ የሚደረግበት ካዝና ውስጥ ይቆልፉታል። አሸናፊው ሀገር ይዞት ወደ ቤቱ የሚመለሰውና በሙዚየሙ የሚያስቀምጠው ዋንጫ ምን እንደሆነ ያውቃሉ? በወርቅ የተለበጠ የነሐስ ወይም ብሮንዝ ኮፒ ወይም ማስመስሎ የተሰራውን ብቻ ነው።